ልግኒም የትለት የታባት ለት የትን ቦታ ማለት ማንም አይፈልግኝ ኦርቶዶክስ ነህ ሃይማኖትና ፖለቲካ አትግባ ማለት ምንድነው አትጠይቅ አይደለም እኮ ዝም ለማወቅ እየጠየቅኩ አይ ምንድነው ሃይማኖት በግል ሰው በጋራ ነው ምንድነው ምን የሚባል ነው በአማርኛ አለ የሆነ ግጥም የቆላ ድባ ልጅ ነው የምትለኝ አዎ ጎንደር አዎ ግማሾቹ ደግሞ ዳቫትና ወገራ ነው ያሉት መድኃኒዓለም ዛሬ ዳቫትና ወገራ ይላል ፍሬዬ እንዴት እንደምወድሽ እኔ ሙልጭ ነው ማረገ እንዴት እንደምወድሽ እግዚአብሔር ብቻ ነው የሚመሰክረው እንዴት እንደምወድሽ ልገልጽልሽ አልችልም አታጋብሽ ላይ ቢሆንም ነው ገልጽልሽ ነበር እኔ ሙድድ እኮ ነው ማረገ እኔ ሙድድ ነው ማረገ ኢትዮጵያ ለዘላለም ትኖርልን እንኳን ተፈጠራችሁ ሁላችሁ አሜን ፈርልብላ አሁን ጥሩ አማርኛ እንዴ ፈረንጅ ነው አማርኛ የሚያወራው ለምን አላወራም እኔና ፍሬያን መሳሰልም እንዴ ወንድሟ ነኝ ወይ ይኸውልሽ የፍሬየ ፊታው ይና የኔ አንመሳሰልም እኔና እሷ አሁን ፍሬዬ እናንተ ብትጋቡ ውሰደኝ ነው ልውሰድሽ ነው የምትባለው? እኔ ፍሬዬ ላጋባት አልችልም። ለምን ልንገርህ? እህቷ ስላገባሁት እንዴት ሁለት እህቶች ማግባት እግዚአብሔር አይፈቅድም። ሌላ ግብታል ኢትዮጵያዊ ባለቤቴ የፍሬዬ እህት ናት። ደግሞ ባትሆን እህቷ ናት። ፍሬዬ እንዴት ነሽ ማሬ? አለሁልሽ የእኔ ውድ። እንዴት you look beautiful? ፀጉሬን አሳጠውኝ እኮ እግዚአብሔር እናትሽ እንኳን ወለደችሽ። እናትሽ እንኳን ወለደችሽ። ኮፒ ያለው ወርቅዬ የእኔ ውድ የኔ እናት ሁሉ ነገር እግዚአብሔር ያሳካል። አማርኛው ብቻ ሳይሆን እኮ ስሙም የኢትዮጵያ ነው። ይልሽ ወርቁ ውድ ነው። ውድ ነው። አያቱ እርገጤ ሊሆን ይችላል ማለት እኮ ነው። ውድ ነው እርገጤ አይደለም። በላይ ዘለቀ ነው እንጂ በላይ ዘለቀ አራ ዋው ነው ይሄ አራዳ ፈረንጅ ይሉታል። ሁላችን የአዳምና የሔዋን ዘሮች ነን። ያውንን አንድ ነን። ዳማችን አንድ ነው። እውነት ነው። ያ አዎ ጥሩ ሰው ነህ አንተ። የእውነት ፍሬዬ ባስ ደንግስቱ እንደው ኮንፊውዝድ የሆኑት ካላች እንደው አወራርህን ሳይ ነው እንጂ እኮ ሁላችንም አንድ ነን። እሱማ ኢትዮጵያ ተወልደህ አድገህ ነው ግን እዚህ ለምደህ ነው መጥተህ? አይ እድገቴ ብዙ ጊዜ ማለት ቆይቻሉ ግን ያሉት ኢየሩሳሌም ነው። ጎልጎታ ነኝ። ኢትዮ እስራኤል የንጉሥ ሰሎሞን ነን። እናንተም ደግሞ በምኒልክ ነው የታሰረ። ታሪክ ነው። በጣም ያውንን አንድ ነን። ኢትዮጵያና ኢየሩሳሌም አንድ ነን። በመጽሐፍ ቅዱስ በሁሉ ነገርም አንድ ነን። እኔ እኮ የሚያስቀኝ የአንቺ ጉዳይ ነው። የማን የፍሬዬ ጉዳይ ነው? አዎ አቶ ወርቁ እርሶ ግን ጥሩ ሰው ነው። እውነት ታዲያ አድርጌዎታለሁ። ቆይ ልንገርሽ፣ ከክፋት ምን ይመጣል? ምን ጥቅም ይመጣል? ምን ነገር መስራት ነው። አሁን ምን አንዱ ለአንዱ ፍቅር ምንድን ነው? ክብር ከሰጣን ፍቅር ከሰጣን ምን እንጎዳለን? ከስድብ ምን ይመጣል? ምንም። ጎበዝ ወርቁዬ፣ አንተ ቲክቶክ ላይ በደንብ ፋን መሆን አለብህ። የኢትዮጵያ በደንብ ማስተማር አለብህ። እኛና እኒ ዘረኞቹን ምናምን በደንብ ብታስተምራቸው ይገባቸዋል። ነጭ ሲያስተምረን ነው የሚገባን። እኛ ብዙ ጊዜ አንዳንድ ጊዜ ሞከራለሁ ግን ዓለም ዛታይ ነው። 10 አይሞላም ታውቃለህ። አይ 10 እንኳን ሆነዋል። የት ነው ግን የምትኖሩት? ኢየሩሳሌም ነኝ። ኦኬ ጉድ። ኢየሩሳሌም ነው። ኢትዮጵያን ትወዳታለህ? በጣም እንዴት ጠዋት ስነሳ ሂጂ ገላዬ ምናምን እንታጠባሉ። ከዛ በኋላ ጸሎቱና ጀመራሉ። ለኢትዮጵያም ለእስራኤል
ኢትዮጵያን ሰላም አድርጋት ብለህ ጸሎት አድርገህ ታውቃለህ? በየጊዜው ካፌ ኢትዮጵያ ለዘላለም ትኖር፣ አዎ ሰላም ይምጣ፣ ህዝቡ ይፈቃቀር፣ ሁሉ ነገር ደህና ነገር ብቻ ነው የሚወጣ ካፌ። ተባረክ ተባረክ። መጥፎ ነገርም አልፈልግም። ለምን ሁላችን እግዚአብሔር ነው የፈጠረን። ነገ ወደዛ ነው የምንሄደው፣ እንግዶች ነን እና ፍርዱ ከዛ በኋላ በጣም ከባድ ፍርድ ነው ወደ ላይ ስንወጣ እንዳይመስልህ። ፍሬ ባለትዳር ነው እንዲጠይቅልኝ? አዎ ባለትዳር ነው ወርቁ። ፍሬዬ ከእንግዲህ በኋላ እህቴ ነው ያጋባት ነው የምትይ። ከእንግዲህ በኋላ እንዳይጨቃጨቁ። እኔ በ38 ዓመት ትዳርም አለኝ ከባለቤቴ ጋር። ሰምታችኋል? የኔ እህት ነው ያገባህ ነው 38 ዓመት። አዎ ባለቤቴ መንጃር ናት። ምንጀር? አዎ ጁሩ። አረ መድኃኒዓለም። ላሊበላን ታውቀዋለህ ወርቅዬ? ላሊበላ፣ አክሱም፣ አዎ ጎንደር። ላሊበላ ልጅ ነኝ። እውነት? አንድ ወንድም አለ የዛ ላሊበላ። እዛ ነው ያለሁት አሁን ራሱ ሆቴል አለው። እዚህ ብዙ አመት ቆይቷል። እኛ ጋ ሰርቶ እዛ ሆቴል ከፍቶታል ላሊበላ። ማን ይሆን አውቀው ይሆናል ሆቴል ካሉ ይሆናል። አይ በጣም ስም ነው ታፋብኝ እሱ ራሱ። ግን የሆቴሉን ስም የሆቴሉን ስም ታውቀዋለህ? በፊት ነግሮኝ ግን ብዙ አመት ስላለፈ በቃ ተለያይተናል። እሱ የት እንዳለ አሁን አላውቅም። ጠፋብኝ። ይኖር አይኖር እግዚአብሔር ያውቃል። እስኪ አንድ ቀን ደግሞ እዚህ ትመጣና ላሊበላ ለማየት ደህና እመጣለሁ። አንድ ቀን ያፍቃን ለመምጣት እንቀበልሃለን። ኮረፌ ጋብዛለሁ። ሰላም ለኮረፌ ታላው ኮረፌ እንዴ ጎንደሬም አይደለሁም እንዴ? እያሰፈጣላ ይሸጥ ነበር ወላድባ አካባቢ። ጎንደሬም አይደለሁም እንዴ ይላል እኮ። ኧረ አፈር ልብላለህ። አንተስ ጥሩ ሰው ነህ። እናንተም ደግሞ ጥሩ ሰዎች ናችሁ። እሸቱ አንቺ በቃ የሆነ ሰርፕራይዝ ነው ኩት እኮ እንዴ። አጎቴ ደግሞ ሻቱ ይባላል። ያንተ ሞክሼ ነው። መድኃኒዓለም ሞክሼም ታውቃለህ? ሁሉ ነገር አውቃለሁ። ምን ከኸበሻም አልለይም። እንደ ሌሎች ፈረንጆች ነው የቆጠርኩኝ። አዎ ብዙ ፈረንጅ መጣር እዚህ እና ትንሽ ነው የሚሞክሩት። ሰላም የፈለገ ቢሆንም እንደኔም አይሆንም። እኔ በሙሉ ሰውነት እንዳለ